እየሰጡን ይሄን ያህል ነው የሚከፈለው የሚል ነገር የለም። ያ መጨረሻ ላይ ነው። ግን እስከዚያም ጊዜ ፓስፖርቷን እንትን ብለን ህጋዊ መሆን አለባት። ሬዲ ቀራማ ውስጥ ነው ያለችው። እህታችን አጋሩ ትናንትና 8,000 ድርሃም ቃል ገብታልናለች የቪዛውን። አሁን የፓስፖርት ደግሞ ግዴታ አስቸኳይ ማምጣት አለብን አሰርተን ማነው ከኢትዮጵያ እላቸዋለሁ። ከዛ በኋላ ነው የህክምናው ሂደት እየቀጠለ ነው፣ የሚያቆም አይደለም። ይሄ ብለን የምንለው አይደለም። ከጎኗ ያለ ነው። እኛም እንመጣለን እንጂ እዚህ እያደረች ያለችው ፈልማቸው ነች አብራት ያለችው። ይሄን ይመስላል። እንደምል አላውቅም። ከዚህ በፊት እንደዚህ አይነት ነገር ገጥሞኝ አያውቅም። ለመናገርም ለመጀመሪያ ነው። ይሄን ይመስላል እላቸዋለሁ። ባለን አቅም እንረዳዳ እላለሁ። ሁላችሁም አክብራችሁ የመጣችሁ እግዚአብሔር ያክብራችሁ። በቻላችሁት አቅም በጊፍትም ቢሆን በፔፓል ይወጣላታል። ለእሷ ነው አለ። በኢትዮጵያም የማዘር አካውንት አለ። ከህመሟ በቀር ደግሞ ከህመም ፊት ቢጠቅባቸው ያው እግዚአብሔር አንዳንዴ ፈተና ለበጎ ነው፣ ግን ተደራረበ። ወረቀቷ ደግሞ ሳታስበው ቀራማ ውስጥ ነች። ብዙ ነገር አለ ይሄ የማይባል እና አንዳንዴ ጊዜ ሲጥል ደግሞ እርስ በርስ ተረዳርተን እርስ በርስ ራሳችን ተደጋግፈን መነሳት አለብን ነው የምለው። እዚህ ጋር በዘር በሃይማኖት በምንም ሳትለዩ እህታችንን እናት በሰብአዊነት ብቻ ሰው በመሆን ብቻ እንረዳዳ እላቸዋለሁ። በቃ ይሄንን ነው የምለው። ብዙ ማውራት አልችልም። ሌሎቻችሁ ደግሞ በእርዳታ ላይ ልምድ ያላችሁ ፕሊስ አግዙን። አሁን ልክ እንደ ተስግሽ ፈቲም አለች፣ ማኪም አለች። በጣም እናመሰግናለን። ግብራችን መፍዳል ፕሊስ እንተጋገዝ እና እስኪ እንደሚሆን አድርጉት እላቸዋለሁ። ገባ ውድር በታላ አርጋልቻ እሺ ትሮክ እየባሽ ይሆን አስገቢኛል ሰው ይሰማል። ፋሲካ አንቺ ሚውት አድርጊልን። አሁን የሆስፒታሉ ትንሽ ይረብሻል እና እኛ እናወራልሻለን። እሺ እህቴ ቴንኪዩ። ራችን ምንድን ነው ኔትወርኩን ትመለስነ ገጠር ስላለ ኔትወርክ አይሰማም። እሺ ለዛ ነው ሩቅ ነው ያለው፣ ገጠር ውስጥ ነው ያለው። gama gargaarsaatti sagaleen kun dhaga'ama. Meeqota akkamuutti godhamee dubbachaa jirra. Gama gargaarsatti haa dabarru. Namni sa'a tana waan jiruuf sa'a namni jiru kanatti itti haa fayyadamnu. Namni keenya haasawaa dheeraa fi barreeffama dheeraa hin fedhu. Isi haasawaan dheeratee hin deeman waan ta'eef akkaawuntii maxxansaame itti haa dabarru. አካውንት አመጣኸው ወንድሜ ንገረን፣ የሀገር ቤቱን እና ምናምን ነው። ወደ እርዳታውን ንግባ። ያው ማኪ እንዳለችው ላረግ ነበር። እሺ አሁኑ ዝም ብዬ እንደዚሁ በቃ ልንገራችሁ። እሺ ያዙ። እሺ እዚህ ስርም ያላችሁ ጻፉና እዚሁ ጋር ጀመረ። የዚህ ሀገር ልስጣችሁ ሻባይ አዘጋጅቻለሁ እንደዛ። እሺ መልካም ጠብቁኝ ትንሽ። ነልገዋል ከገባ በኋላ ኦኬ ቤተሰቦች ታገሱን። እሺ አንዴ በቂ ጽፎ እስኪ ያስተካክልልን ታገሱን። ያው እንግዲህ እህታችን ላይ ያለውን በፎቶ እንዳሳየናችሁ ነገ ወይ ከነገ ወዲያ ሰርጀሪ ትደረጋለች። ሌላው ችግር ቀረማ ውስጥ ነው ያለችው። እንትኗ መስተካከል አለባት። እንደዚሁም ፓስፖርቷ ቶሎ ማለቅ አለበት። እንግዲህ ለብዙ እህቶች ስትረዳ ስትግዝ የነበረች እህት ነች። ለተቸገረው ሁሉ ከጎን ስትቆም የነበረች እህት ነች። ስለዚህ ሰርጀሪውን ነገና ከነገ ወዲያ መደረግ ስላለባት አሁንም ሆስፒታል ነው ያለችው። የምታወጣው ወጪ አልተገመተም ገና። ጠቅላላ ምርመራ እያደረጉላት ነው እንደምታዩት።
ሶ በምትችሉት አቅም ጊፍት ያላችሁም ጊፍት ስጡ። አካውንት ደግሞ አሁን ተስተካክሎ ይመጣል። በሀገር ውስጥም በዜልም በየትኛውም ትረዱናላችሁ ማለት ነው። ቶኩማ አፋን ኦሮሞቲ ዱበዳቲስ ማኪም አፋን ኦሮሞቲ ዱበዳቲ ወንድ ጎረዳስ ይሰማል። እኔ የምለው አካውንት ተራ በተራ እናደርጋለን። አንዱ ሲደክመው አንዱ እንተጋገዛለን። ችግር የለውም። እኔም ወደ ቤት እየገባው ስለሆነ ይልክልንና ተራ በተራ እናሳያለን። እንደዛ ነው የሚሻለው። እንደዛ እናደርጋለን። እሺ ጦረት አለ እሷ ጋር ኦኬ። ጸጥታ ያለበት ቦታ ያላችሁ ተናገሩ። ቶኩማ አቲስ ኔትወርኪንግ ሴትመቴ ጅራ ሜ አፋን ኦሮሞ አቲስ ሶብለሰኩ ፋሲካ እንጂ አወጣጡን ምናምን ትችላላችሁ። ቶሎ ለሕክምና እንዲደርስላት በፔፓል እናወጣላታለን። ሊሚቴሽን ስንት ነው? በቀን ማውጣት የምትችል እስከ $300። ኦኬ አይ ጥሩ ነው። ሶ ጊፍት ስጧት። እስከዚያ ድረስ ያው አካውንቶቹ እስኪገለጹ ድረስ ቃል የምትገቡልን ሰዎች እና የምትሰጡልን በምትፈልጉት ነገር ትጠይቁናላችሁ። ሶ በነገራችን ላይ ስደት ከባድ ነው። አሁንም በዚህ 2 ወር ውስጥ የምናግዛቸው ብዙ እህቶች አሉ፣ ቀረማ ውስጥ ያሉ ችግር ላይ ያሉ። እንደዚህ ደግሞ ገኒም ደግሞ በዛ ከነሱ መሀል አንዷ ነች። ሶ ለዛም ቀረማ የሚስተካከልበትንም ፓስፖርትም እዚህ ደግሞ የሚስተካከልበትንም ኢመርጀንሲ ማውጣት የሚቻልበትን ነገር ይህንን ነገር ጉዳይ በማስፈጸም ያላችሁ እህት ወንድሞች ፕሌስ ኮንታክት አድርጉንና ቶሎ የምንፈጽምበትን ነገር ንገሩን። እዚህ ሀገር ቤት ያለ ነገር ካለ አለሁኝ በማንኛውም ሰዓት የሚደረገውን ነገር ማድረግ ይችላለሁ። ሶ ፓስፖርቱም ቶሎ መዘጋጀት አለበት። ቪዛዋም ቶሎ እንትን የስራ ፈቃድ መውጣት አለባት፣ መሰራት አለበት። ጤናውን መመለስ አለባት ማለት ነው። ይህንን የምናደርገው ወንድሞችን ስለዚህ ዛሬ ላይ እንደዚህ ታማ እንግዲህ መራመድ ነው የሚያቅታት። ኦልሬዲ ችግር ምንድን ነው? ሰርጀሪ ተደርጎ የሚወጣ ስጋ አለ፣ ተደርጎ ያደገባት መራመድ ያቃታት ስጋ አለ። ቅድም በፎቶ እንዳያችሁት ነገ ከነገ ወዲያ ያ ነገር ወጥቶ በሰርጀሪ ካልወጣላት በስተቀር የእንቅስቃሴዋ ነገር የተገደበ ይሆናል። ህመሙ ያ ነው ቤተሰቦች። ስለዚህ እህታችንን እናግዛታለን ማለት ነው። እስከዛ ጊፍት ያላችሁ ቴንኪናውል ትበርልኝ። እስቲ ሌሎቻችሁም በጊፍት ስጧት። ኦልሬዲ ይሄ ማክሲመሙ ነው። የራሷን እንዳሳድግ ያ እኮ ትልቅ ነው እኮ ያለው፣ ከዚህ በላይ አይሄድም። ትልቅ ነው። እሱን ክሊክ እያደረጋችሁ ስጡ። በቃ አሁን ወንሞ ገብተን ትደርባ ጊፍቲ ከናፍ እስቲ በሉ በርቱ። akkuma gammeen jedhe sanatti jechuu barbaade. Keesii bal'oodha. Bira akkas dalga jira. Isheen guddattee jirtu nuumaan wal qixxee jirti. ያ አይ ቲንክ ትልቅ ነው አይደል? የእሷ ነው ትንሽ ነው? በትልቁ ነው የሚታየኝ እኔ። ስክሪኑ ትንሽ ነው የእሷ ያ ጉደቴ ጅርቲ ያ ሶስት ጊፍቲ ደተር ባጎቤ ቴንክ ዩ ኦፊፈን ገለቶሚ በቃ ያላችሁን ነገር ስጧት፣ ያላችሁን ነገር ስጧት። አይኖርጌም ሲኖራት ብዙ እንደምታደርጉ ለጨዋታውም ጊዜ ለመልካሙ ጊዜ። አሁን ግን የህይወት ያለመኖር ጉዳይ የመራመድና ያለመራመድ በጣም ችግር። እዚህ የምትችሉት አቅም ያላችሁን ጊፍት ስጧት። ከየትኛውም ጥግ ያላችሁ ወይ